ሳዲ አሰላሙ አለይኩም። እንዴት ነሽ? ሰላም ጓደኛ የለም? ጓደኛ ያለ ሁሉ ሰላም ሁሉ ሰላም። ሳዲ አያለው አሊ አይደለ? እስኪ ቼክ አድርጊ። ቪዲዮ አትፈሪማ? ስለምትለቀቂ እንዳትፈሪ። ኢንሻአላህ እስኪ ቼክ አድርጊው። ስምሽን ምናምን ራስሽ ነሽ? ቆየብሽ ወይስ? ኧረ አልቆየም። አሪፍ ነው። በጣም ፈጥኗል። እንደውም በጣም ነው አመሰግናለሁ። አመሰግናለሁ። ስለ አገልግሎት ምን ትያለሽ? ጥሩ ነህ። ፈጥኖ ደራሽ ነህ። ቴንክ ዩ። እሺ መልካም ጊዜ። ሰላም በድጋሚ እንግዲህ ፓስፖርት እየፈጠነ ነው። በተቻለ መጠን እጃችሁ ላይ ፓስፖርት ያላዛችሁ ልጆች በቶሎ ብትይዙ ይመከራል። ምክንያቱም ለምህረት አዋጁ ማለት ነው። ሲቀጥል ሁሌም እንደምለው አሁንም ፓስፖርት ለማደስ ግድ የፓስፖርት ኮፒ አያስፈልጋችሁም። ግዴታ አይደለም። ፓስፖርታችሁን ለማሳደስ ኢትዮጵያ ያለው የእናንተ መታወቂያ በቂ ነው። አሊያ ደግሞ ሙሉ ስማችሁ፣ የትውልድ ቦታችሁ፣ የእናት ስም ከጉርድ ፎቶ ጋር ካለ በቂ ነው ፓስፖርታችሁን ለማሳደስ። የኮፒ ብላችሁ 500 ብር ወጪ፣ እንደገና ከዛ በኋላ በዛ ኮፒ ወይ ደግሞ ሪጀክት ሊያደርግ ይችላል። ከዛ ሁሉ ወጪ ራሳችሁን ጠብቁ። ጀስት ፓስፖርት ማደስ ከፈለጋችሁ ምንም አይነት ዶክሜንት ከሌላችሁ የኢትዮጵያ መታወቂያ ካላችሁ ኢትስ ኦኬ። ከሌላችሁ ደግሞ ሙሉ ስማችሁን ከነ አያት፣ የእናት ስም፣ የትውልድ ቦታ በመጻፍ ጉርድ ፎቶ ያለ ስናፕ ሻት የተሰራ ኤዲት ያልተደረገ ፎቶ ካላችሁ በቃ በዛ ፓስፖርት ቁጥራችሁ ሬዲ ይደረጋል። በፓስፖርት ቁጥራችሁ ብቻ ታድሶ ቤታችሁ ድረስ ይመጣል። ዋጋውም ይህንን ያህል የተጋነነ ዋጋ አይደለም። አሊያ ግን ለኮፒ ምናምን ስትሉ ሌላ ብዙ ወጪ ውስጥ ነው የምትገቡት። በ15 ቀን እየደረሰ ነው ፓስፖርት። አገልግሎት የመጠቀም ለምትፈልጉ 0529545832 በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ። መልካም ጊዜ።